ሰላም ሰላም ሲሳይ ተስፋ ይባላለሁ። የኢትዮጵያ ቡና ቤተሰብና የልብ ደጋፊ ነኝ። ዛሬ ስለ አንድ እጅግ ውድና ቅዱስ ስጦታ ላወራችሁ መጥቻለሁ። ስለ ህይወት እኛ ሳናውቀው በየቀኑ በሆስፒታል አልጋ ላይ ሆኖ በህይወትና በሞት መካከል የሚማልዱ የእኛን የአንድ እጅ መዘርጋት የሚጠብቃ በርካታ ወገኖች አሉ። እነዛ ወገኖችን ለመታደግ ኳስ ሜዳ እና አካባቢው የኢትዮጵያ ቡና ደጋፊዎች መረዳጃ እድር ከሐምሌ 26 እስከ 28 ድረስ ልዩ የሆነ የደም ልገሳ ፕሮግራም አዘጋጅተዋል። ይሄ የኳስ ሜዳና የአካባቢው መረዳጃ እድር በብዛት በሚባል ሁኔታ በበጎ አድራጎቱ ለበዓል ድሆችን በመመገብ እንዲሁም ከዚህ በፊትም ደም በመለገስ የምናውቀው ሲሆን አሁን ደግሞ ከፊት ለፊታችን ዘንድሮ ዓመትም ክለባችን የሚያደርገው ትልቅ ተሳትፎ ይሄን የበጎ አድራጎት ስራ የሚያጠናክርና የሚያበረታታ ሲሆን ከፊት ለፊታችን ደግሞ የኳስ ሜዳና የመረዳጃው እድር ደም በመለገስ በቅዱስ ጳውሎስ ሆስፒታል ከሐምሌ 26 እስከ 28 ድረስ ለወገኖቻችን እንድረስ የሚል ጥሪን ይዞ ከፊት ለፊታችን ተገኝቷል። መላው የኢትዮጵያ ቡና ቤተሰብ እንደውም ኳስ ወዳዱ ማህበረሰብ የአንድ ነፍሱን ዋጋ ማዳን ለራስ ስጦታ ሲሆን ለቤተሰብ ደግሞ ልዩ ደስታ ነውና ሁላችንም ያንን በመካፈል የደስታ ዓመታችንን ከዚሁ በበጎ አድራጎት ስራ እንጀምርላለሁ። አመሰግናለሁ። ክብር ለዚህ ዓላማ አምጪዎች፣ ክብር የቅዱስ ጳውሎስ ሆስፒታሎች። እናመሰግናለን።